አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንትም የተለያዩ እንግዶች ይዤላችሁ ነው የምቀርበው። የመጀመሪያው እንግዳዬ በሀገራችን በኢትዮጵያ ካሉ የባህል የሙዚቃ መሳሪያዎች በተለይ በማሲንቆ የባህል የሙዚቃ መሳሪያ ተጫዋችነታቸው ወይም ሙያተኝነታቸው አንቱ የተባሉ አንጋፋ አርቲስት ናቸው ማቀርብላችሁ። ዛሬም ድረስ ከህዝብ አእምሮ ያልወጡ ስራዎቻቸው አሉ። እሳቸው በጡረታ ማለት እሳቸው እድሜያቸው ስቴጅ ላይ የሚያቆያቸው ባይሆንም በእድሜ ገፋ ቢሉም ስራዎቻቸው ግን እስካሁን ድረስ ወጣት ናቸው። አሁንም ይቀርባሉ። የዛሬው የ72 ዓመቱ አርቲስት ምስራቅ ከበደ ይባላሉ። ያው የሚጋበዙት አለ። ሮያል ክራውን አለኝ፣ ሃይላንድ አለኝ። የፈለጉትን እስቲ ይምረጡና ወራኤል የትኛው ነው? እቺኛዋ እቺ እህል በልቼ ይጠጣል። አዎ የወራኤል ጠበል አለ። የወራኤል አለ። ወራኤል ሮያል ቁጥር ሮያል ነው። ስለዚህ ነው ይቻላል። ሃይላንድ ይሁን። እጅግ በጣም አመሰግናለሁ አርቲስት ምስራቅ ከበደ ጥሬን ተቀብለው እዚህ ስቱዲዮ ድረስ ስለመጡ። እንደው ወደ ጥያቄ ልግባና ሙዚቃና አርቶ እንዴት እንደተገናኛችሁ እስቲ ለተመልካቾች ያቅርቡልኝ። አዎ እንግዲህ ያን ጊዜ ሽምብራ ዱቤ የሚባል ዘፈን ነበረ። ሊስትሮች አሉ። እኛማ ሊስትሮች ነናናን የሚባል ነገር ነበር። በዚያም እሱን ባፋችን እየተጫወትን ስንል በኋላ ይሄ መሰንቆ አማረኝና እና አሰፋ ባተ እነ ይመር ተፈሪ እነ መዝሙር ገብረወልድ እነ ተሾመ ሀብተ ማርያም እነ ደምሴ አገር ፍቅር ውስጥ ያሉት በሙሉ ጠቅላላ ጓደኞቼ ናቸው። ከዚያም በኋላ ከማቴዎስ በቀለ ጋራ ወደ ሀረር ጠቅላይ ግዛት አሰፋ ባተ ታደሰ በራቂ የሚባል አብረን ወርደን ሀረር ጠቅላይ ግዛት ሰርተናል። ከዛም በኋላ እኔም በየቡናው ቤት ትንሽ ላመል እንዲሁ ስሞክር ዋናው ነገር ህዝቡ ነው ብቻ ያደነቀልኝ። የህዝቡ ነው መሳሪያው፣ እኔም የህዝቡ ነኝ። ህዝቡ ነው ያነሳኝ በመሳሪያው በድምፅም ሆነ በምንም ህዝቡ ነው እኔን ደግፎ እዚህ ላይ ያደረሰኝ። ይሄ ነው እንግዲህ የማውቀው። እንደው በዚህ ሙያ ላይ በየትኛውም ቲያትር ቤት እንደ ሌሎቹ አሁን እንደሚጠሯቸው እንደ አርቲስት አሰፋ ባተ እንደ ሌሎቹ አልሰሩ ተቀጥረው? የቅጥር መስሪያ ቤት ለመጀመሪያ የቀዳማዊ ኃይለ ሥላሴ ጦር አካዳሚ ሀረር ሚኒስቴር ውስጥ፣ ከዛ በኋላ ደግሞ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኪነ ጥበባት ማለት ኦርኬስትራ ኢትዮጵያ የሚባለው። አዎ እዛ የመጀመሪያ ዘፈኔ ጸምረ ጻዳ ነች፣ ኢትዮጵያን ጠብቂያት የምትባለው ሆና በሁለተኛዋ ህዝብ የወደዳት በልደታ አዳራሽ የክብር ዘበኛ ፖሊስ ሰራዊት፣ የጦር ሰራዊት፣ ፖሊስ ሰራዊት አንድ ላይ ሆነን ልደታ አዳራሽ የሰራናት ድንብሾ ነች። የህዝብ በጣም ህዝቡ የወደዳት እሱ ነው። አሁንም ተጫዋታችሁ ይሉኛል። እኔ እንጃ የራሴ ስለሆነች እንጃ የሰው ዜማ እንጂ የራሴን ደስ አይለኝም። የራስዎትን ብዙ ጊዜ አያቀርቡም? አሁንም ሲጠየቁ እኔ ራሴን ደስ አይለኝም። ሁሉም ይጠይቁኛል፣ እባክህ ድንብሾን ተጫዋትልኝ ይሉኛል። እኔ ደስ አይለኝም የራሴ። ግን የናሰፋ ባተ የማንንም በቃ የጥላሁን ገሰሰን ተጫዋትልኝ ይሄ ምንድን ሲሉ ሁሉንም ህዝቡ እየጠየቀኝ እንግዲህ አንድ የራሴ ብቻ ይሰለቻል። ህዝቡ ደግሞ የሚለው እስቲ ያሰፋ ባተን ተጫዋትልኝ ይላል። ይሄኛው ደግሞ የጥላሁን ገሰሰን ይላል። ያ ደግሞ የተፈራ ካሳን ይላል። ታዲያ ለእኔ ጥሩ ሆነኝ፣ አሳደጉኝ። ለዚህ ነው ህዝብ ነው ያሳደገኝ ያሉ። አዎ ለእኔን አሳደጉኝ በጣም በእውነት። እና ከዛ በኋላ የቀዳማዊ ኃይለ ሥላሴ ብሔራዊ ቲያትር
እዚያም ደግሞ ነይ ውቢቱ አልኩኝ። ወደ አሜሪካን ስንሄድ ማነች በሆቴል እንጀራ ሆድን ከማስገመት ጾም ውሎ ጾም አድሮ ከትዳር ጋር መሞት 50 ኪሎ ገዝተን ለወር ያበላናል። በገዛ ቤታችን ማን ይገምተናል አልኩ። ወዲያ ወደ አሜሪካን ሄድኩ። አሜሪካን ሲሄዱ ብሔራዊ ቲያትር በቅጥር ገብተው ነው? በቅጥር ገብቼ ነው። ገብተው ነው? አዎ። መባያ የማትወድ እኔ እንግዲህ አንድ ቀን ሆቴል ቤት ገባሁና በእውነት እግዚአብሔር ነው የሚያውቀው፣ ግን ይችን የምታህል ነች እንጀራ የምበላው አልበላም። ግን ይሄ ግርማቾሩ ወደ አሜሪካን ትሄዳለህ ብሎ ጠጅ እንዳጠጣ ይሄን ሲጋራ ምናምን የለም አሁን አምቦ ውሃ ብቻ ጠጣለ። ኧረ እንደው ወገብ የተቆረጠ አልኳ። አሀ መጠጥ እንዳጠጣ ሌላ ነገር አያስፈልግም አለበለዚያ መቅረትህ ነው አለ። አይ ከዚያስ አልቀርም አልኩኝ። ይህንን አምቦ ውሃና ይሄን ሚሪንዳ እየቀላቀልኩ ስጠጣ ጊዜ ራበኝ። እዚያች መቼም እኮ ብን ያላት ነች እንጀራ። አሁን ሄድኩና እዚያች በላ ምንም አልጠቀመኝ። ድገሚኝ አልኳት። በስመ አብ ወወልድ ወመንፈስ ቅዱስ ሆዳ ይበለውቼ አለች። በገዛ ገንዘቤ እንዴት አንቺ በገዛ ገንዘቤ? እኔ ይህችን ሳልጽፍ ብቀር በምንም አልኩና 6ቱን አወጣሁና ከ6ቱ 4ቱን አወጣኋቸው። መበያ የማትወድ ሳሳች እንጀራ ደግመን እንዳንበላ ይሉንታው መከራ ሳንቲሜን አውጥቼ ለበላሁ እንጀራ ሆዴ ተገመተ ተገንዘቤ ጋራ አንደኛ እኮ ተገኘ። እና በዛ አማካኝነት በሆቴል እንጀራ ነው። አሁን ድንብሾንም በዚሁ ነው። ብዙ ነገሮች አሉ። ብቻ ባያነው ብዙ ነው፣ ገጠመኙ ብዙ ነው። አሜሪካን ሀገር ምን ያህል ጊዜ ብሔራዊ ቲያትር ምን ያህል ጊዜ ቆዩ? አሜሪካን ሀገር ሄዱ? ኧረ እዚያ ሲሄድ እኮ አመዱን አፈቀኝ። አገራችን መቼ ነው ጸጋዬ ምን ሄደው እያልኩ እንደው አገሬ ያልኩ እውነቴን ነው የምልህ። በጣም እኔ አገሬያችን ይናፍቀኛል። ሄድም ተብያለሁ ከአንድ 2-3 የኔም ብዬ ነው የቀረሁት። ከዛ በኋላ እውነት ያው ግርማ ይልማ መጥተው እሳቸው የውጭ ጉዳይ ሚኒስትሩ ማነው የባህል ሚኒስትር በነበሩበት ጊዜ ህዝብ ለህዝብ ሄዱ አሉ። እኔ አልሄድም ብዬ ነው የቀረሁት። እኔ ምክንያቱም እዚያ እንደው አንዴ እንደው አንፈረስና አሞራ ሳየው ወዲህ በቃ አሞራ እና ፈረስ ካየው ወዲያ በቃ ምን ምግብ ሲቀር? አዎ ይኸውልህ ከበደን ታውቀው የለም? ከበደ አሰበን። አዎ ሲሄድ ጥብሱ መቼ ልባችን ወልድ ቀርጎ ሊገል አሁን በኋላ እዚያን ጥብስ እንደው እያማረኝ አልበለው ለምንድን ነው ለኛ የማይሰጠን? በወገኑ እንትን እያለ እኮ ነው እያልኩ በሆዴ አልፋለሁ። አንድ ቀን ከኔ ቀደም ማለና ይሄ ከበደ ይነሱ ሰማህ አለው። ቶቶ ኮይስቶ አለው። ዞር አለው። ዞረ እንዲህ ሲያዩ ጊዜ ይሄ ላይ ኢትዮጵያ ይላል። ኢትዮጵያ ከበደ ይነሱ ይላል። ኖ አለው። ምን ሊለ ነው ብዬ ዝም ብያለሁ። ይህ አለው እኔም የቆርቆሮ ወተት አይደለም እኔም የቆርቆሮን ወተት አንስቼ ሄድኩኝ። ዳቦ እየበላሁ ስፓኒሽ ነው ስንደርስ እዚያም የከብት ስጋ ቢያስ አልበላም ብዬ ነው። ያው ጓደኞቼ ሁሉ ያውቃሉ። በዳቦ መጡ። አዎ ብሔራዊ ቲያትር በሙሉ እኔ አልበላም ብዬ ነው ጦሜን አድርያ አገሬ የገባሁት። ስለዚህ አገሮት መኖር ነው የሚፈልጉት በዛም ጊዜ ማለት ነው። ሄዱም ይመለሳሉ። አይደለም እባክህ ብዙ ጣጣ አለው እዚያ በምች በአየር ላይ ስትሄድ ትክክል የክንፉ ስር ነበር ያለው። ሰዎቹ እነኚህ ፉር ሁሉ ያንኮራፍ አቤት እነኚህ ሰዎች አይደሉም እላለሁ። እኔ ክንፉ ስር ሆኜ እንዳየሁ አይኔ እንደዚች እንደበልጥጥ ጥብር እንዳደች እንትን አገባን አትላንቲክ ውቅያኖስ። ለምን እንደሱ ነው? እርሶ እንደ ሌሎቹ እንዴት አልተኙ? እርሶ ምን አውሮፕላን ያን ሁሉ ባህር ተሸክመን ሰው ያን ሁሉ ባህር እያለ እንቅልፍ ያስወስዳል። እንዴ ምን ላይ ስለ ሬዳ ከረም እነግርሃለሁ። ከዛ መልስ ደግሞ የደረሰብን ባህር ገብተን ነበር። እንዴት? ኧረ ብዙ ነው ታጣው። ቆይ እባክህ አሁን እዚያ ስንደርስልህ
አሁን ከበኋላ እንዲህ ስል ጉመ ነው ለካ እኔ ጫካ እሰይ ተመስገን አምላኬ መሬት አየሁ ተመስገን እያልኩ እሄዳለሁ። ስንሄድ ጉም ነው ጫካ ይመስላል፣ ብሄድ ጉም ነው። አሁን መሬት አየሁ ስል አሁን እንግዲህ ቀልጬ መቅረቴ ነው። ማን ይደርሳል እዚህ እያልኩ ያችን መሬት አገኘን። መሬት ታረፈን በኋላ እዚያ ሜክሲኮ ከበኋላ እዚያው ሀና ምሪንዳ ትባላለች፣ የፕሬዚዳንቱ ዘመድ ነች። እሷም መጣች አየችን። ከዚያ ያቺ የምታውቃት ጨዋታ ጀመርን ምናምን አሉ። አቶ በቀለ የሚባሉ የውሃ ልማት ነበሩ፣ እዚህ የውሃ ልማት ሚኒስቴር እሳቸውም ነበሩ። ወይዘሮ በላይነሽ የምትባል ባለቤት አላቸው። እሳቸው አምባሲ ውስጥ ገባን። ይሄን የፍርኖ ዶቄት እንጀራ አድርገው ሲያቀርቡልኝ እሱን በላሁ። ትንሽ ያው ኢትዮጵያ አምባሲ ውስጥ ስለሆነ እዚያ በላን። በኋላ አንዱ እነሱ የቀጠሩት ልጅ ነበረ። እንደው አገሬ አለ። ኧረ አንተስ ይገባሃል፣ እኔ ትናንት መጥቼ አገሬ እላለሁ አልኩና እንደው ስንጫወት እንዲሁ ስንል በኋላ ከዚያ ሀገር ተመለስን። ከበሮም ተሰረቀ። ማን ሰረቀው? ፈረንጅ ሰረቀ። ለዝግጅት ወጣችሁ? ለዝግጅት ወጣ ነው። ቤተ ክህነት ከበሮ ሁሉ እሱም በሙሉ ጠቅላላ ወሰዱብን። ፓምፍሊት አድርገዋል። እዚህ ማስታወቂያ ሁሉ ለጥፈዋል። ስፓኒሽ ወደ ጀርመን ሁሉ እንሄድ ነበረ። በኋላ በዚያ ምክንያት በስንክል ወደ ሀገራችን መጣ። እሺ ጋሽ ምስራቅ፣ እንደው በሀገራችን ድሮ በዘፈን በሸክላ ነው የሚቀረጸውና እርስዎ ደግሞ ስራዎቹ በሸክላ ታትመዋል። ታተሙት የመጀመሪያዎቹ 12 ስራዎች በሸክላ ታትሞላቸዋል የሚባለው። ድርሰቶቹ ምኖቹም እንዴት ነበር በሸክላ ያሳተሙት? ድርሰቱስ የራስዎት ነበር? አይ የራሴ ድርሰቱ የራሴ። በሸክላ ያሳተመው ማን ነው? ፊሊፕስ። የመጀመሪያው እርስዎ ኖት? 12 ዘፈን የታተመው አይደለም። ካሳ ተሰማ፣ ከተማ መኮንን፣ ምስራቅ ከበደ በተከታታይ ነው። ለብቻችን ነው ያስቀረጽ። አንቻለላ ሞዳይ የወርቅ ሚዛን ምን ሰርተው ምን አርገው ወለዷት እናቷ ተመከዳ ተርፎ ዘባድሯል አንገቷ። እነ ድንብሾ ነሽ ድንብሾ ነ ድንብሾ ሁለቷ ጡቶቿ ጻድቆ ሰማይት ሁለቷ ጡቶቿ ጻድቆ ሰማይት ከአምላክ ቃል ደርሶኛል ክብርት ልዕልት እስመ ፍቅር ታንቲ ፍቅርኪ ሕይወት ግልገላ አንበሳ ጡት ሰንደላ ከላት ወያልተሰለፈች ገብታ ጦርነት ገዳይ በትዘታ በአንድ ቀን ሌሊት ነ ድንብሾ ነሽ ነ ድንብሾ በእኔና በቤቴን አንድ ሰው አይግባ። ነይ ውብዬ ነይ ውቢቱ ነይ ሄዳ ከወደደች ወደ ቤቷ ትግባ። ነይ ውብዬ ነይ ውቢቱ ነይ ተቻችሎ ኑሮ ምረጭ ይሻልሻል። ነይ ውብዬ ነይ ውቢቱ ነይ የጎረቤት ወሬ ምን ያደርግልሻል? ነይ ውብዬ ነይ ውቢቱ ነይ እኔ አንቺን ስወድሽ አንቺ እኔን ስትወጂኝ እኔ አንቺን ስወድሽ አንቺ እኔን ስትወጂኝ በአስር ሳንቲም ቡና አትወዳጅብኝ። ነይ ውብዬ ነይ ውቢቱ ነይ ውብዬ ነይ ውቢቱ ነይ እውነተኛ
ሐሰትን አድቆ እንዴት ያምራል ውሸት እውነትን ደብቆን እውነትን ደብቆ እባክሽ ተው ውሸት እስኪ ዘኝለት ለእውነት ይመስላል ጠንካራን ልክ እንደ ብረት ይመስላል ጠንካራን ልክ እንደ ብረት ሰውን አጋዳይ ነው አንካታው ውሸትን አንካታው ውሸት እባክሽ ተው ውሸት እስኪ ዘንለት ለእውነት። እሺ አሁን በምን ሁኔታ ላይ ነው የሚገኙት? በምን የት እየሰሩ ነው ወይስ ደግሞ በምን ሁኔታ ላይ ነው ያሉት? አሁን መቼም አሁን ቆመን እንየው ነው፣ ሌላ ነገር ምንም ቆመን እንየው ብቻ ነው እግዚአብሔር የሚያደርገው። አዎ ቆመን እንየው ነው እንጂ። ልጆች ወልደዋል? አዎ። ስንት ልጆች አሉት? 7 አሉ። ስራ የያዙ ልጆች አሉ ወይስ? አረ ዳቦ የሚሉ ናቸው። አንድም ስራ ያዘ እና ይሄም ከዛም በኋላ ለሃንጋሪ መንግስት መጣ ሲባል አሁን የምሰራው እነኝህን ነው። የሃንጋሪ መንግስት በመጣ ጊዜ ወርቅ ከምንሰጠው እሱ ሰርቶ ይሄን ይስጠን በሚል የባህል ሚኒስቴር አዞኝ ይሄን ሰርቼ ሰጠኋቸው። ስለዚህ ከበሮ፣ ማሲንቆ፣ ክራር ይታያሉ። እነዚህን ታዝጄ ነው። ይሄ ደግሞ ለያሬድ ሙዚቃ ትምህርት ቤት ትምህርታቸውን ሲጨርሱ ለሽልማት የሚሰጥ ስርዓት በትዕዛዝ ነው። ይሄን ደግሞ ይሄው ልቁራጭ ፈንጂ እንዳይመስልህ እንትን መሰንቆ ነው። ፈንጂ ነው የሚመስለው ግን። አዎ ፈንጂ ነው የሚመስለው ግን የኢትዮጵያ መሳሪያዎች ጥንትን ከነበረ ይዘትና ቅርጽ ከነበራቸው አሻሽሎ በማቅረብ ላቀረበ ለአሸናፊ እንሸልማለን ሲል የባህል ሚኒስቴር 9 አይነቶች ባለቅርንፉድ ሁሉ ሰርቼ አቅርቤ ዩኒቨርሲቲ ደግሞ ወንበር አሊሻ የሚባል መሰንቆ ሰርቼ ነበር። ወንበር አሊሻ ምን ማለት ነው? አማርኛ እኮ ነው። ወንበር አልፈልግም። አዎ ወንበር አሊሻም ራሴን ችያለሁ። ከወንበሩ ጋር አብሮ መሰንቆ የተሰራ ነው። ተርትረ መጫወት ነው። ወንበሩም እንዴት ታዲያ አፈር ላይ ያስቀመጡ አስቸገሩን እኮ ፈረንጆች በዚህ በካሜራ እዚያ ዩኒቨርሲቲ ውስጥ። እኔ አፈር ላይ ዘላለም ተቀምጬ በእነሱ ምክንያት ተናድጄ እጥፍጥፍ አደረኩና ወንበሯንም አንዴ ቁጭ ብዬ እዚያቸው ልጫወታል። ከዛ ጥፍጥፍ ሲያደርጓት ደግሞ አድርጌ በቦርሳ ይሄድ ወንበር አልሽ ያልኩት ለዚህ ነው። እኔና ተስፋዬ ለማንን በጋዜጣ እንኳን ያወጣ ነው። ተስፋዬ ለማ ባለውለታው ነኝ፣ ባለውለታዬ ነኝ። እዚያ ዩኒቨርሲቲ ብላለን ደበበ እሸቱ፣ ወጋየሁ ንጋቱ፣ ተስፋዬ ገሰሰ ያው የመጀመሪያዎቹ ለኪነ ጥበባት እኛ እነማን ጋር እንደነበሩ በእነማን ጊዜ የሙያ ስራዎትን እንዳበረከቱ አዳምጧል። አንድ ሙዚቃ እንዲጋብዙልኝ ከመጠየቄ በፊት ለማን ነው የምጋብዘው? አንድ ሙዚቃ ድንቡሽን እንደው እዚህ ጋር በማሲንቆ ይዘው የለም እንዴ? እሺ እንግዲህ እንዴት አመጣችሁ? መጽሐፍ ቅዱስ የላውጣ። አሁን የዚህ ድርሰት እንኳን አልተከፈለኝም። መጀመሪያ በ1955 ዓመተ ምህረት የሰራሁትን አሜሪካን ይህንን መሳሪያ ወስዶ ሰርቶታል። በ1950 አዎ አሜሪካን ወስዶ ተጠቅሞበታል። ድርሰቱ የኔ ሆኖ አልተጠቀምኩም፣ አልከፈለኝም። እርሶ ለማሲንቆ የሰሩትን? አዎ። ምን አደረጉ አሜሪካን? ታጣፊ ጠመንጃ ሰርቶ አላመጣም። እኔ የሰራሁት ለሀገር መጫወቻ፣ እነሱ መግዳ አድርገው አምጥተው መሰንቆ የለውጡት በጠመንጃ ለወጡት። እኔ ታጣፊ ያደረኩት ለዚህ ነው። እንግዲህ አትጠይቀኝ። እንግዲህ መቼም የፈቀደኝ ትንሽ
ሁሉም እንዳያመልጣቸው አዎ ትንሽ ነካ ነካ እሺ ትንሽ ነካ ነካ ያርጉ አንቺ ድረሽልን በሰረገላን ሆነሽ ይሸሻል ሰይጣናት አንቺን ሲያይሽ ቤተ መቅደስ ስታገለግል ስትለፋ ነይ ወጫሯት ሊቃውንት መክረው በሴራ እንደ ፀሐይ ገላዋ ሲያበራ ትሞት ብለው ማይ ዘለፋ ቢያቀምሷት የአምላክ እናት ብርሃን መሆኑ ባሰባት ያንን ገርባም የሚያስደንቅ ለዛ ወዝ መዓዛ ኢየሱስን በንጽሕና አርግዛ ወለደችው በቤተልሔም ተጉዛ ጭንቅ ጥብ የለባት በመላእክት እጅ ተይዛ ወለደችው በቤተልሔም ተጉዛ ኢትዮጵያን ጠብቂያት ኢትዮጵያን ጠብቂያት ኢትዮጵያን ጠብቂያት ኢትዮጵያን ጠብቂያት ጠላት እንዳይገባት እንዳትላቀቂያት አማን በአማን አማን አማን በአማን አማን አማን በአማን አማን አማን በአማን አማን ሰላምን እስከ ዘላለም ለይኩን ለይኩን እንበላሜን ለይኩን ለይኩን እንበላሜን እስከ ዘላለም ምን ሰርተው ምን አርገው ወለዷት እናቷ ተመቀዳ ተርፎ ዘባዷ ላንገቷ ናድንብሽ ሆነች ድንብሽ ሆነች ናድንብሽ ደንብሽ አፏ ማርማር ይላል ከንፈሯ ወተት አፏ ማርማር ይላል ከንፈሯ ወተት ውዳሴ ማርያምን የምትደግምበት ናድንብሽ ሆነች ድንብሽ ሆነች አንቻለላ ሙዳይ የወርቅ ሚዛን ሴቶች ተሰብሰቡ ኑ ጥንስስ ቅመሱ እንደ ድንቡሽዬ እንድታነፍሱ ድንብሻ ድንበሾ እንዳሳ ድንበሾ አንቻለላ ሙዳይ የወርቅ ሚዛን አንቻለላ ሙዳይ የወርቅ ሚዛን ሰዎች ተሰብሰቡ ኑ ፍቅርን እንክሰስ ባንከሰው እንኳን ትንሽን ጎትተው በየባቡር መንገድ ማጋደሙን የተው ማጋደሙን የተው
ማጋደም ሁኔታው ማጋደም ሁኔታ እንዲህ ደህና መስሎ ይህ ሁሉ ሰው እንዲህ ጨዋ መስሎ ይህ ሁሉ ሰው ጨርቁን ጥሮ ያብዳል በየመኝታው ስታበይም ደግነሽ ስትስቂም ደግነሽ ስታኮርፊም ጥሩ ስትሄጂም ደግነሽ ስትቀመይ ጥሩ ታዲያ ምን ያደርጋል አንድ አመል አለብሽ ዞም ሲሉልሽ ላስ ታደርጊያለሽ ሲያበድር አላየሁ ሲሰጥም አላየሁ ሲያስፈርም አላየሁ ሲሰጥም አላየሁ አለባቸው ብቻ ሲባል ነው የሰማው አንቸነና ሙዳይ የወርቅ ሚዛን አንቸነና ሙዳይ የወርቅ ሚዛን ያበሾቹ ስራ የከሰመተነ ምን ሰርተው ምን አርገው ወለዷት እናቷ ከመከዳ ተርፎ ዘባዱ አንገቷን ብቻነ ጸጉሯን ብመለከት ስብራት የለው ጸጉሮቿን ባያወም ስብራት የለው ደሙን ነው ይቺ ሰው የተቀባቸው እንግዲህ ደግሞ የመጀመሪያ ጨዋታ ይሄ ነው ምን ያኮራርፋል ነገር ሰው አይጎዳ ነገር ሰው አይጎዳ ነገዳነ ነረድማማነ አሁን ማን ያውቃል የማረሻል ለዛ አሁን ማን ያውቃታል የቀትርቷል ለዛ የናሙር ለዛ የዳነችን ለዛ የእርፍንም ለዛ የነሙር ለዛ የእርፉን ስለዛን የማረሻ ለዛ አሁን የቅትርቱን ለዛ የጅራፉን ለዛ የመርገጡን ለዛን የወገኑን ለዛ አሁን ማን ያውቃታል የገበሬን ለዛ እህል ካልቀመሱ ከንፈርማ ይወጣ ከንፈርማ ወንድሞቼ ሁሉ ምን አስጨነቃችሁ እህቶቼሽ ሁሉ ምን አስጨነቃችሁ መሰንቆ ቡም አይደል ፈንድቶ አይገላችሁ አንዳንዴ ማዳመጥ እንዴት አቃታችሁ ቆላ ስታገለው ደጋ ያሸነፈኝ ደጋ ሳሸንፈው ቆላ ያታገለኝ ቆላ ሳሸንፈው ደጋ የታገለኝ ደጋ ያሸነፈኝ
አላሙዲናና እባክህ ገላገኝ እንግዲህ አለብሽ እድሜን ያርዝመው በጥምጥም በጥምጥም ምስራቅ ጥርስ አውጥቶ ጥሬ ሲቆረጥም እንግዲህ የመጀመሪያ የመሰንቆ አነሳሳችንን ከምን እንደተነሳው ላጫውታችሁ ነው። በሙዚቃ ቋንቋ ነው። ሙዚቃ የሰው ልጅ መነጋገሪያ ቋንቋ ነው። እኛ እንደምንነጋገረው ያህል ነው። አንድ ጊዜ ግርማዊ ቀዳማዊ ኃይለ ሥላሴ ወደ ውጭ ሀገር ሄደው ነበር። ግርማዊ ቀዳማዊ ኃይለ ሥላሴ ውጭ በሄዱበት ጊዜ ጥላሁን ገሰሰ ምን አለ? ቀጠለና ደግሞ ብዙነሽ ካሳ ምን አለ? መስፍን ሻምበል መስፍን ኃይሌ ምን አለ? ያን ጊዜ ጥላሁን አንቺ ስትለይኝ እያልኩ አንቺ ስትለይኝ እያልኩ አምርሬ ሰው ማመሬን ተውኩት ሰመሬ ጀምሬ የሚል ነበረ። ልቆርጠው ነው አልጨርሰውም። አሁን ደግሞ ይህን አየና ታዲያ ምን ይደረግ? ፍቅርዬ እንደምነሽ ናፍቆቴ እንደምነሽ ፍቅርዬ የኔ አበባ ረግ እንደምነሽ የፍቅር ውገት ከፍቶ ይዞኝ አላራምድም ወዴት አላስሄዳለኝ እንዴት አለ። አሁን ደግሞ ብዙ ነሽ የጆዳ ሐባበር ሀረጊ አይደለችም? እሷ ደግሞ ምን አለች? አዘነው ልባቡ ብጭብጭ ብሎ ነው። አሁን በኋላ መስፍን ሻምበል ምን አለ? መንገዱ ረዘመ 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 ወደ አንቺ ስመጣ ልቤ እያደከመ ረዘመ 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 የብሔራዊ ቲያትር ደግሞ መርድ ቅጣ ምን አለ? ረዘመ መንገዱ ባጭር እናድርገው አለ። ታዲያ አሳፍት ወዲያው መጣ። በታህሳስ ተበላሸት። መቼም የድሮ ጨዋታ ውሃ የማያስጠማ ታዲያ ደግሞ ምን ላጫውታችሁ? አንድ እስኪ እንደው አንድ የመጨረሻ አንድ እሱም በእርሶ ምርጫ ያጫውታቸውና ወደ ጥያቄና መልሱ ትንሽ እንገባለን።
ሄደየ በዛነ ሰውዱ ምን ደረገ እንደምን እኔ እንዳለሁ ያንቺን ማረግኝ የታገኘዋለሁ አላውቅህም ማለት እንደ ዘበናይ ጥርሴ ወለቀና መልክ የጠፋሽ ሆይ። በጣም እናመሰግናለን አርቲስት ምስራቅ ከበደ። አሜሪካ ልክ አይደለም ግን አሜሪካን በላን በጣም ዋላ የማይገባ ስራ ነው ቢሆንም ሲዘሩ። ታዲያ አሁን ይህን የሰራሁት በምንድን ነው? በደርግ ጊዜ ነው። ያኛው ግትሩ እንደዚህ ተገትሮ የለም ይሄ ወርጭ ስጋ አስመስዬ ሲሄድ ይሄ ጠመንጃ ነው የያዘው ብሎ ተኩሶ ስለሳበኝ ሲዘሩ። አሁን እችን ጥፍጥፍ አደረኩና ያስኳ በትንሿ። በእውነት እጅግ በጣም ነው የማመሰግነው አርቲስት ምስራቅ ከበደ በዚህ እድሜ እዚህ መድረክ ላይ መጥተው የዝግጅቱ እንግዳ በመሆኑትና በኢትዮጵያ ቴሌቪዥን ዝግጅቱን ለሚከታተል የኢትዮጵያ ሕዝብ እንዲሁም እዚህ ስቱዲዮ ላሉት ከፍተኛ የሆነ ስሜትን የሚያነሳሳና የእርስዎን ማንነት የሚያሳይ ስራ ስለሆነ አሁን ያቀርቡልን ከልብ ነው የማመሰግነው። ይቀመጡ። እንግዲህ